በጣም የሚያምር አስገራሚ የጠፈር ምስል ተለቋል። ከላይ እንደምታዩት የሚያስገርም የጋላክሲ ምስል ተለቋል። ይሄ ጋላክሲ አዲስ ዲስከቨር የተደረገ ጋላክሲ አይደለም። ነገር ግን አሁን በትልቁና ፓወርፉል በሆነው የሰው ልጆች በሰሩ ቴሌስኮፕ እንደገና ፎቶ ሊነሳ ችሏል ማለት ነው። እንደምታዩትም ደግሞ የሚያስገርም ምስል ይዞ ወጥቷል ማለት ነው። ኤም77 ወይም ሜሲዮ 77 የምንለው ጋላክሲ ነው። ከምድራችን 45 ሚሊዮን የብርሃን ዓመት ርቀት ላይ ያለ ጋላክሲ ነው። ይህ ጋላክሲ እንደኛ እንዳለንበት ጋላክሲ ስፓይራል የምንለው የጋላክሲ አይነት ነው። ከዚህ ጋላክሲ መሀል ላይ የምታዩት የሚያበራ የሚመስለው ኮከብ ሳይሆን ብላክ ሆል ነው። ብላክ ሆል እንዴት ሊያበራ ይችላል? ብርሃን ደግሞ እንዴት ከዛ ሊያመልጥ ይችላል? የሚል ጥያቄ ካላችሁ ብላክ ሆሎች ኢቨንት ሆራይዘን የሚባል ቦታ አላቸው። ይህ ኢቨንት ሆራይዘን የምንለው ፓርት ያንን አልፈን ከሄድን መመለስ አንችልም። ምንም ነገር መውጣት አይችልም። ነገር ግን ከኢቨንት ሆራይዘን ወደዚህ ኤክሪሽን ዲስክ የምንለው አለ። ኤክሪሽን ዲስክ ማለት ይህ ብላክ ሆሉ እየዋጣቸው ያሉ ከዋክብቶች፣ ማቴሪያሎች፣ ደስቶች፣ ቋጥኞች ወደ ብላክ ሆሉ የሚየገቡበት ያለ መስመር ነው። ይህም ብላክ ሆሉን በመሽከርከር ነው ወደ ብላክ ሆሉ የሚገቡት። በዚህም በሚሽከረከሩበት ሰዓት ወደ ከፍተኛ አክሰለሬሽን ላይ ይደርሳሉ። እርስ በርስ ፍሪክሽን ደግሞ በመፍጠር ከፍተኛ የሆነ ሂትና ብርሃንን እንደዚህ ግሎ ያደርጋሉ ማለት ነው። ስለዚህ ይህ ብላክ ሆሉ ድንበር ወይንም ውጭ ያለው ልክ እንደዚህ ያበራል ማለት ነው። ስለዚህ ይህ የምታዩት ብርሃን እየመጣ ያለው ብላክ ሆሉ እየዋጣቸው ካሉ ማቴሪያሎች ነው ማለት ነው። ይህ ብላክ ሆል የፀሐያችንን 8 ሚሊዮን እጥፍ የሆነ ክብደትና ትልቀት አለው ማለት ነው። በእኛ ጋላክሲ መሀል ላይ ያለው ሳጂታሪየስ ኤ የምንለው የብላክ ሆል አይነት የፀሐያችንን 4 ሚሊዮን እጥፍ ጊዜ የሚበልጥ ነው። ስለዚህ ይሄ ምን ያህል ትልቅ እንደሆነ ማየት ትችላላችሁ። ከዛ ውጪ በ6 አቅጣጫ የምታዩቸው ጨረር የሚመስሉት ነገሮች ሪል ያሉ ነገሮች ሳይሆኑ የቴሌስኮፑ ኢፌክት ነው። ይህንም ዲፍራክሽን እንለዋለን። ይህ ዲፍራክሽን ማለት እኛ የምንጠቀመው የሌንሳችን ማለትም የቴሌስኮፑ ሌንስ ቅርጽ የሚፈጥራቸው ናቸው። ይህ ምስል የተነሳው በጄምስ ዌብ ቴሌስኮፕ ሲሆን የጄምስ ዌብ ቴሌስኮፕ ሌንስ ደግሞ ባለ ሄክሳጎናል የምንላቸው ማለትም ባለ 6 ቅርጽ የሆነ ሌንስ ነው ያለው። ስለዚህ የዛ ኢፌክት ነው። የሀብልን ደግሞ አይታችሁት ከሆነ ባለ 4 ጨረር አቅጣጫ ይፈጥራል። ዲፍራክሽን የምንለው እንጂ ሪል የሆነ አይደለም። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። የተሰማችሁን ኮመንት ላይ ያሳውቁኝ። አመሰግናለሁ።